ሪሊጅን እንኳን ብታነሳ ይዟል የነስሩ የመሐመድም ከሆነ ክርስቶስም ብሎ ፈልፈሏል አለው 200 ሀገሮች ካሉ 200 አይነት ልዩነቶች አሉ ማለት ነው ቢያንስ የታወቀ ነው ስልጣኔዎች በአንድነታቸው አለ የሚጣሉት በፎልት ላይኖቻቸው ነው በልዩነቶቻቸው እኛ አንበሳ ነው ብዬ ስለጻፍኩ መጨረሻ ላይ ይሄን እግል የሚጥለው ክንፉን የሚያረግፈው በተለያየ ልትከራከሩ አይችልም ይላል ባይዘው የሆነ ልጁ አሁን ብቃቱ ነው ወስተርኑ እንዳለ ሲቪላይዜሽን ማንም ሊከራከሩ አይችልም ይላል በየትኛውም አይነት ነገር 200 ሀገሮች ካሉ 200 አይነት ልዩነቶች አሉ ማለት ነው ቢያንስ የታወቀ ነው ስልጣኔዎች በአንድነታቸው አለ የሚጣሉት በፎልት ላይኖቻቸው ነው በልዩነቶቻቸው ከዛ አሁን ጂኦፖለቲክስ ስላነሳ ጂኦፖለቲክስን አንዳንዴ የጉድጓዱ አጠብ ብለዋል ነው አንዳንዴ የጉድጓዱ አጠብ ጉድጓዱ አይታል አርብቶ አደሮች ውሃ ዛጋለች ቀድሞ የመጣው ያኛውን እንዳውሃውን ከቦ ጦርነት እኮ ያችናላል ማስነካት ያሁን ምዕራብ አድርጌ ነው ይኖርኩት ቆላ ያለው የኦሮሞ ጎሳ አለ አፋር ቦዲ ያለ ሶማሌ ምና በውሃ በግጦሽ ይጣላል ኢንተረስት ማለት ያ ጂኦፖለቲክስ ነው እኮ ሌላ ነው በቃ ያንቺን ይሄን እንዳትነካብ አሁን ወደ ነዳጅ ከፍ ብሏል ወደ ፔትሮ ዶላር ከፍ ብሏል እና እንደዛ ብለን ካልነው ይሄን አቲንግተን ለምን እንደዚህ እንዳረገ ታውቃለህ መጀመሪያ አርጉመንቱ ሲጠየቅ ያለባት አንድ ነገር አለችው ማፕ ያስፈልገናል አለ ፕለስታው ማፕ ያስፈልገናል ለመጣላትም ሪንግ ያስፈልጋል እንደማለት ነው አገንተ ልዩ እስከዛ ድረስ የኮሙኒዝም አይዲዮሎጂ ካርታ ፈጥሯል አይደል በዛ ነበር የሚጫወቱት የኮሙኒዝም ነው ያ እንደዚህ ነው ደግሞ ገለልተኛ ሀገሮች የሚባሉ እዛ ተፈጥረዋል ኮሙኒዝም ሲወድቅ አይዲዮሎጂ በቃ እነዚህ ስልተምርት ሐሳቦች የሚባሉ ኮሙኒዝም ወደቀ ሊበራሊዝም ብቻውን ቀረ ስለዚህ ሰዎች ፋይት ይዋጉ የነበረው ይጣሉ የነበረው ያ ነገር ምንድነው በአይዲዮሎጂ በጽንሰ ሐሳብ ነበር አሁን ያ ከቀረ ከዚህ በኋላ ሌላ አንድ እሱ መጣያ ኢንተረስትን የምታስጠብቅበት ይላል እሱ ኢንተረስታችን የምናስጠብቀው ሰዎች የምንሞግተው በምንድን ነው ወይም ደግሞ ያንን ችግር ለመፍታት የምንቀርብበት ያስፈልጋል ሉፖሎች ያስፈልጋሉ እና እሱ እንደ ሀሳብ ያቀረበው ነው ሌሎቹ ጨርሰናል አሁን ቅድም መጽሐፉ ጨርሰናል ያልኩት እንደዛ አለ ፉኩያማ የሚባለው ሰው ኢንድ ኦፍ ሂስትሪ በቃ አለቀ ከዚህ በኋላ ሂስትሪ ጡዘቱን ጨርሷል እና ሰው ሊበራሊዝም ላይ ደርሷል በዛ ነው መቀጠል ያለበት አማራጭ የሌለው አለ ልክ እንደ ደርግ እንደሚለው አብዮታዊት እናታገር ወይ ሞት እንደሚባለው ሊበራል ወይም ሞት የሚል አይነት ሀሳብ ያለው መጽሐፍ አሳተም ለዛ መልስ ነው ይዛፍ ይሄ ቢቀርም ሰዎች ይሄን በሶቪየት ህብረት ያዋል ሶቪየት ህብረት በአንድ የሆነችው በኮሙኒዝም ጽንሰ ሐሳብ ነው ልክ ከፈረሱ በኋላ እርስ በርሳቸው የሚጣሉ ሀገሮች ተፈጠሩ እነሱ ሲቪላይዜሽኖች ናቸው ዩክሬን ለብቻው አለ ዳጊስታን አለ አዘርባይጃን እና አርሜኒያን አይተህ ከሆነ በቅርቡ እነዚህ የዛ ሲቪላይዜሽኖች ናቸው ካልቸር ሪሊጅን እና ትሪፕል ኤጀንትስ የሚባሉ አሉ ትሪፕል ኤጀንትስ የሚሏቸው ሀገር ቋንቋ ወይም ዘር እና ሪሊጅን ናቸው ሀገሮችን ማህበረሰቦችን የሚያሰባስቧቸው እዚህ ሀገር ላይ ቢያንስ እኔ እናንተ በሃይማኖት ባንስማማ በዘር እንኳን የተለያየን ብንሆን በሀገሩ ግን አንድ ነን በዛ ምክንያት አለን እዚህ ቦታ እነዚህ ትሪፕል ኤጀንሲዎች ስልጣኔን ርዕዮተ ዓለምን አስተሳሰብ ኢንተረስትን ይፈጥሩታል ስለዚህ የጂኦፖለቲክስ አንዱ ኤሌመንት ካልቸር ነው የካልቸር ጦርነት አለ ማለት ነው ሌላ አባባል ከፔትሮ ዶላሪው ባሻገር የአውሮፓው ሰሜን አውሮፓው ፕሮቴስታንቱና የደቡብ አውሮፓ ካቶሊክ ስቲል ፎልት ላይኖቹ ታያለ በካልቸር ባኗኗር የስፔንን እርምጃ ስታየውን በእስራኤል ላይ ሂስቶሪካሊስት ገባ ብዙ ነገር አለው እንደዚህ ያለው እና ሪሶርስ የጥቅም ጉዳይ ስለሆነ ሰጥተህ ተቀብለህ ምናምን ታደርገዋለህ የዚህ የካልቸር ጉዳይ አይደንቲቲ የማንነት ጉዳይ ሲሆን ግን በጣም ከባድ ነው እና አቲንግተን ነው ወርልድ ሲቪላይዜሽንስ አለ ወርልድ ፖለቲክስ ሌድ ባይ ክላሽ ኦፍ ሲቪላይዜሽን ሎካል ፖለቲክስ ሌድስ ባይ ኢትኒሲቲ ምናምን አለና አስቀመጠ ያው ሂስ ቢሰጡበትም ነገሬን በጣም ሲምፕሊፋይ ያረከው ቢሉትም ግን እንደዛ ይሆናል አለ ግን ያው ሰርቷል
ያስቀመጣቸው እሱን ኤሌመንቶች ታያለህ አይደል? የኢራን አለ ኢቭን የኦርቶዶክሱ ወርልድ ነው የእኛን ሳይሆን የዛኛው ኦርቶዶክስ ወርልድ እንዳለው ምስራቅ አውሮፓ ስሩ በሂደት ወደ እንትና ያደላል ይላል፣ ወደ ሩሲያ ማዕቀፍ ውስጥ ይገባል። ምዕራቡ እንደዛ ላይ ኢስላሚክ አለ። የኮንፊሽየስን ደግሞ ሲኖ ሲቪላይዜሽን የሚባለው አለ። የጃፓን ዩኒክ ነው በኢትዮጵያ ውስጥ። አፍሪካ ውስጥ ደግሞ ኢትዮጵያ ዩኒክ ነው ለብቻው። የኦርቶዶክሱን ሲቪላይዜሽን ይወስደዋል። ያ ነው እሱ ሊል የፈለገው ሆኗል። አጋጣሚ ሆኖ ደግሞ የቀድሞ የኢህአዴግ አመራሮችም አማካሪ ሆኖ መጥቷል ሰውየው እዚህ ሀገር አንቲንግተን እንደዛ አድርጎታል። ሎካል ፖለቲክስ በኤትኒሲቲ እና ፉካያማም አንቲንግተን መጥተዋል። መጥተው እኮ ኢትዮጵያ ውስጥ ጋሽ ስብሐት ነው ትዝ ጋሽ ስብሐት ኢትዮጵያ በዓለም የስልጣኔ ታሪኮች ውስጥ ሁሉ የብዙ ሀገሮችን ስናነብ እንደ መሪ ተዋናይ እንኳ ባተው ረዳት ጥግ ላይ ታያታለህ፣ ጥግ ላይ ቆማ ትላለች። እውነት እኮ እና በሚደንቀኝ ሁኔታ በሆነ መልኩ ብቻ የሆነ ሹክክም ብላ ትገባለች አለች። በቃ በሆኑም አጋጣሚ ነው የማትለው። ትክክል። ስለዚህ አሁን የኢራኑና እንትኑን በዚህ አንጻር ነው የምታየው። ኢራኑ አሜሪካ ጋር አይደለም ብለህ ካየህ ነው እንደው አሜሪካን በል እንጂ ዱላውን ያዘው ሰውዬ ላይ ነው እንጂ የምናተኩረው ከእስራኤል ጉዳይ ጋር የተያያዘ ነው። እስራኤል ዱላውን እንጂ ህጉን ፖሊሱን የምታወጣው በኢራን ጉዳይ እሷ እንጂ አሜሪካ በአሮገንስ ምክንያት ካልሆነ በስተቀር ከኢራን ጋር ተደራድራ አንድ ነገር ብታገኝ ነው የሚሻላት ከውጊያው በእነሱ ቴብል ስታየው። ግን ሌላ የሎቢ ጉዳይ ቅድም እንዳልኩ ሲቪላይዜሽን አለ። እስራኤል ሲቪላይዜሽን አለ። የኤግዚስተንስ ጥያቄ ነው የሚያነሱት እነሱ እና ግን አሁን እንደምናወራው ስቶሪውን ከመጀመሪያው አሁን ብታየው ብዙ ነገር አለው። አጋጣሚ ሆኖ ለእኔ ተመቸኝ ምን መሰለህ ንስርና አንበሳ የሚል እንትን ተላከልኝ ጽሁፍ አለም ዶክመንተሪ አኒሜሽን ሰርተው ኢራኖች ይህን ያደረጉት ይህ መጽሐፍ መጀመሪያ ያነበቡ ሰዎች ናቸው። እና እኔ መጀመሪያ መጽሐፌ ላይ የንስሩና አንበሳ ንስሩ ለዘመናት ለ4,000-5,000 ዓመት ሲበር ኖሮ በተለያየ ስልጣኔዎች ውስጥ አንስችላል ያ ማለት ነው። እና ለምሳሌ እኮ ሳነሳለህ ሙሴ የቆመው እኮ ፈርዖን ፊት ነው። ፈርዖን ከጀርባው እኮ ኢግል ነው አርመው አይደለም። ከዛ ዝም ብለህ በታሪክ ውስጥ ባቢሎን ነቢያት ሆና እዛ ሄድ ነበሩ ኢግል ነው እዚሁ አርመው። እዚህ ልክ እዚህ ሲሞት በዚህ በኩል ብቅ ይላል ነው ባይሉ የሚለው። ከዛ ወደ ሮምና ሮም ኢምፓየር ጌታ ክርስቶስ የቆመው ጲላጦስ ጋር የሮም ወኪል አይደለም። እንደውም እዛ ጋር አንድ ነገር ልንገርህ በጣም እንትን ነው የሂስትሪ ቻናል ላይ ነው ያየሁት። ክርስቶስ ከመወለዱ በፊት የሄሮድስ የሚባል ሰው ቤተ መቅደሱን በደንብ አድሶላቸው አይሁዶቹ ወደውት የሚገርምና ይሄ ተወደ የለ በቃ የምትፈልገውን ነገር የሚያደርግልህ ካልቸርን ባህልን ሲያከብርላቸው ደስ ብሏቸው የሚወድ ሰው ሆኖ ነበርና በአንድ በኩል ደግሞ የቄሳር ሹም ነው። ስለዚህ ቄሳሩን ማስደሰት ፈለገ የሮም ወኪል ስለሆነ መቅደሱ ላይ የበር ላይ ውጭ በር ላይ የሮም ንስር አስቀርጾ አደረገው። በቃ አበዱ አይሁዶቹ። ጂውሽ ሪቮልት የሚባል ጎትተው ጣሉት። ይሄኛ ነው ያወክለው ከየት ያመጣው ንስሩን ከየት ያመጣው ብለው። ስለዚህ በንስር ራሱ በሲምቦል ይሄን ያህል ሪቮሉሽን ሁሉ ተነስቶ ሲምቦል ምን ያህል ቀልድ አይደለም። አሁንና አይሁዶቹ ክርስቶስ የቆመው እዚህ ንስር ፊት ነው የገደለው ወይም እጁን የታጠበውን ብለው ንስሩ ፊት ነው። ግሪክ እንደዛ ነው። 1000 ዓመት ጠፋ ተብሎ ለምሳሌ ሬኔሳንስ ሲጀምር እዛው ሮም ላይ ነው። ሬኔሳንስ ሲጀምረው ፍሎረንስ አካባቢ ነው አይደል? ፍሎረንስ ኢጣሊያን ንስር ነው የሮሙ ኤክስቴንሽን ስለሆነ። ጀርመን ምድረው አሁን ሂትለር ጊዜ ላይ አድርጎ እኮ ነው ንስሩን እዚህ አድርጎ ነው። እነዚህ በየዘመናቱ እየበረረ ምልህ ለዚህ ነው ዘሴም ነው የሚያደርጉት። እና አሁን ካፒቶልን ስታየው ሮምን ነው የምታስታውሰው። ህንፃው፣ ኪነ ህንፃው፣ ኮቴሽኑ፣ ሲቪላይዜሽኑ ራሱ የሚባለው ምስል የጁዶ ይሄ ክላሲክ አንቲክ የሚባሉ ወርልድ እዛ አካባቢ ሮም ምናምን የእነዚህ ውጤት ነው የምዕራባውያን። እና
ግብፅንም አንዴ እንደውም ለጋር ጋሳልፍ ኢግል የሚል የኤምሬትስ ምናምን አለ ኢግል ምናምን በመጽሐፌ ላይ አሁን ብናገር ፖለቲካ ነው፣ ግን ይሄ ነገር ከመምጣቱ በፊት ስለሆነ የጻፍኩት ሊትሬቸር ነው። እና ያ የባቢሎን ንስር በቫሊዩና በእሴቱ ይሄንን ተደምሮ ነው የመጣው እና መካከለኛው ምስራቅ እንደዛ ነው። በጣም አንከር ስቴት የሚባሉት አፍሪካ ውስጥ እዛ ናይጄሪያ፣ ደቡብ አፍሪካ ብትሄድ ሱዳን እንደዛ ነው፣ ግብፅ ይሄ ናቸው። እና ሲቪላይዜሽናቸውን በዚህ ነው የሚወክሉት። እኛ አንበሳ ነው ብዬ ስለጻፍኩ መጨረሻ ላይ ይሄን እግል የሚጥለው ክንፉን የሚያረግፈው በተለያየ ልትከራከረው አይችልም ይላል። ባይዘው የሆነ ልጁ አሁን ብቃቱን ወስተርኑ እንዳለ ሲቪላይዜሽን ማንም ሊከራከረው አይችልም ይላል። በየትኛውም አይነት ነገር ብትመጣ ሪሊጅን እንኳን ብታነሳ ይዟል የንስሩ የመሐመድም ከሆነ ክርስቶስም ብሎ ፈልፈሏል አለው፣ አትሞግተው። አንድ ነገር ግን የይሁዳ አንበሳ እንደዚህ መጥቶ እስከዛሬ የበረከው ዓለም ላይ በቃ ይለዋል ይላል። ይህን ጽሑፍ ያለው እዛ ላይ። አሁን ደግሞ የኢራኖቹ ሶስተኛው ኪዳን ላይ ማለት ነው። ሶስተኛው ኪዳን ላይ ለዛ ይህን ስላነበቡ ነው ይላኩልኝ። ምንድን ነው ይላኩልህ? ኢራንም ልክ ኮት ኦፍ አርምስ ብላ በዩኤን አሁን ያስመዘገበችው እነዚህ 4 ጨረቃዎች ያሉበት ቱሊፕ የምትመስል ነገር ነች ያደረጓት። እኛ ልክ ኮከቡ እንዳስገባ ነው፣ ግን ከዛ በፊት አንበሳ ነው አርማቸው። እንደውም ይሄ እኛ ድሮ አንበሳው የለም የኛ እንትኑ እንዲያርጉ እኮ መስቀል ማ ያለው አይኛ የእሱ አርማ እንደዚህ የያዘው ጎራዴ ነው የያዘው። ልዩነቱ ምንድነው? ከኋላው ፀሐይ አለች። እንደዚህ ያደርገው ነው የሚመሩበት የነበረው። እና ኢስላሚክ ሪቮሉሽን ሲመጣ ያን አስቀረና ግን ናሽናል ኤምብሌም ደግሞ ይባል ነገር አለ። ኮት ኦፍ አርምስ ዩኤን ባይመዘግበው ለምሳሌ እኔ እናንተ ኮከቡ ነው እኛ ነው እኩሉን ፓርት ዩኤን ላይ ያለው ሳንቲሞቻችን፣ ካልቸሮቻችን የትኛው ማህበረሰብ ጋር ብትሄድ አንበሳ ትልቅ ቦታ ነው ያለው። እሱ ናሽናል ኤምብሌማችን ነው አለ። ኦፊሻል እንትኑ ላይሆን ይችላል እንጂ ኢራኖችም እንደዛ አላቸው። አንበሳውን በካልቸራቸው ስለሚያውቁት አለና የሚዋጋው አኒሜሽኑ ላይ ከአሜሪካው ንስር ጋር ነው አንበሳው ንስር ነው። ከዛ በፊት አሜሪካኖች ባይዘው ብለን እኛ ንስር አሜሪካ ነው ላለን እንጂ የመጨረሻ ናሽናል በርድ ነው ተብሎ ግን ውሳኔ የተሰጠው ባይደን ሊወርድ ሲል ካጸደቃቸው አዋጆች አንዱ ነው። ሪሊ ባይደን ኤግል ኢዝ ዩኤስ ምናምን ብሎ ጻፈው ናሽናል በርዳችን ነው። ለዚህ እሱን ብሔራዊ ወፋችን ነው ብለዋል፣ እንደዛ ብለዋል። እና ያንን አንበሶቹ ምናምን ሲያሰቃዩት ነው አኒሜሽኑ የተላከልኝ። ራሳቸው ኢራኖች የሰሩት መሆን አለበት ነው፣ ኢራኖች ናቸው የሰሩት። እና የሚገርመው ሺያዎቹ ያን ባይጠቀሙትም አሜሪካ የድሮውን ነገስታት የተፈነቀለውን እየታረጋቸዋል ይመስላል። እሷ ጋር ያሉት ይሄ በመፈንቅለ መንግስት እኮ ነው ሺያው ስልጣን ያዘዋል። ይሄ የነገስታቱ ዝርያ ምናምን ያሉ ሰዎች ግን አንበሳውን ይዘውት የኢራን ተቃዋሚ ሆነው በአሜሪካ የሚደገፉ በየቦታው አሉ። እነሱ ሲሰለፉ ምን ሲሉ አንበሳ ነው የሚይዙት ተቃዋሚዎች። የኛ ግርዛ ሲቃወሙ የኛ ነገር አርማ የሚይዙ እነሱም ያን አንበሳ ይዛሉ። እና ጦርነቱ የኤግልና በሲምቦል ስትገልጸው ያ ነው። ግን ሂስቶሪካሊ ባለፈው ደግሞ ሌሎች ኤሌመንቶች አሉት። እስራኤል ስትመሰረት ግን በጣም የሚገርም የኢራን የነበሩት መሪዎች በወቅቱ አሁን ልታደንቃቸው የምችላቸውን ሀሳብ ሰጥተው ነበር። 11 ሀገሮች ነበሩ። የፓለስታይን ፓርቲሽን የሚባል ይሄ ማካለል ምናምን የሚባል ነገር የሚሰሩ ሰዎች ከተመደቡ ሀገሮች ውስጥ አንዷ ኢራን ነች። የእነሱ ሀሳብ ፌዴራላዊ ይሁን፣ እስራኤሎችም ይኖሩ ፍልስጤሞችም ይኖሩ፣ እንደዛ ከሆነ ሰላም ይሆናል። ያለበለዚያ ግን ለትውልድ የሚቀጥል እልቂት ነው የሚሆነው ዝም ብለን ሙሉ ለእስራኤል የሚሰጥ ከሆነ ብለው ተናግረዋል። አይገርም? ይህን የሚሉት ፍልስጤሞቹ ናቸው። ለምን የኢራኑ እና እንደውም ህንድም አብረው ዩጎዝላቪያ ሆኖ ነው ያቀረቡት። ኦፊሻል ነገር ነው። ኦፊሻል ዩኤን እኮ 11 ሀገሮችን አሳይን አድርጓል ከአባላቱ። እስራኤል ልትመሰረት ስትል ፓርቲሽኑ ይሄ ክልሉ ለማካለል ዩኤን ከመደባቸው ኮሚቴዎች ውስጥ 11 ሀገር ኮሚቴዎች ውስጥ አንዷ ኢራን ነች። ስለዚህ ለመመስረቷ ትልቁን ማስተዋጽኦ አድርጋለች፣ ከመፍትሄም ጭምር ጋር እነዛም ሳይጎዱ። ምክንያቱም ብዙ ቢዝነስም ነበራት እሷ ፍልስጤም ውስጥ ባይዘው ወቅቱ ብዙ ኢንተረስቶች ነበሯት። ከ2000 በላይ የሚበሉ ኢራናውያን እዛ ስራ ብዙ ስራ ነበራቸው። ግን የእሷን ሀሳብ አልተቀበሉት። የእሷ ህንድና ዩጎዝላቪያ
ያሉት አልተቀበሏቸውም። ለጊዜው ብለው ሰጧት ለእስራኤል የተወሰነ ብር። ራሷን ፌዴራል የሚለውን አልተቀበሉትም። ፓርቲሽኑ ቢቀበሉትም ፌዴራላዊ የሚል በጋራ አገሪቱን አስተዳድሩ የሚለውን አልተቀበሉትም። ከዛ በኋላ አረቦች አኮረፉ። ያው እንደተመሰረተች ነው በግራ በቀኝ አጣድፈው የወረሯት። ስለዚህ ይህን የአረብ እስራኤል ምን አደረገች? ይህን የአረብ አረቢዝም ነው የሚሉት እነሱ። ስሜቱን ማቀዝቀዝ አለብን እና ይሄ ሲጅ ሜንታሊቲ ዴቨሎፕ አድርጎ እስራኤሎች ኦልሬዲ ከሁለተኛው ዓለም ጦርነት ነው የመጡት። እዚህ የመታገት የመጠላት ሰው ሁሉ አይወደንም የማለት ነገር ውስጥ ያሉ ሰዎች ናቸው የወቅቱ የእስራኤል ፖለቲካውን የያዙ ሰዎች። ከዛ ትራውማ የመጡ ናቸው። ስለዚህ አሁንም እንደዛ እንሆናለን እጥፉናል የሚል ነው። በወቅቱ የአረብ አንከር ስቴት የነበረችው ማነች? ግብጽ ነች። ስለዚህ አረቢዝምን በጣም እሷ እንትን ትለዋለች። ይሄንን መምታት አለብን በሚል ፔሪፌሪያል ዶክትሪን ይባል አቋቋም አወጀች። ያ ምን መሰለህ? ከአረቦቹ ውጭ ያሉ ነን አረብ ካንትሪስ ጋር ወዳጅነት መመስረት። እዚህ መሀል ላይ እሷ ካለች ውስጠኛው ሰርክል ላይ መሀል ላይ አረቦች ከበውኛል ነው። ሶስተኛው ሰርክል ላይ ግን የኔ ወዳጅ የሆኑ ሀገሮች መፍጠር በሚል አንዷ ኢራን ነች የተመረጠችው። ቱርክ ሁለተኛዋ ቁና ሰጥተዋል እስራኤል። እነዚህ ሶስተኛዋ እኛ ነን። ሶስተኛው ኢትዮጵያ ነው። ከኢትዮጵያ ጋር በጣም በጃንሆይ ጊዜ ብዙ ግንኙነት ነበር እና ሁለቱ ተሳክቶላቸዋል። አንደኛው ከአረቢዝም ጋር ሶሻሊዝምን መምታት ነው ሀሳባቸው። ሶቪየት ህብረት እዛ እንዳይገባ። እኛ ጋር ሶቪየት ህብረት ስለገባ አልተሳካላቸውም ማለት ነው። እንደዛ እንዳልተሳካ ነው የሚቆጥሩት። ስለዚህ ከኢራን ጋር ወዳጅ አንደኛው እንደምናወራው አይደል? ነዳጅ ከኢራን እስራኤል ድረስ በታነል ይሄድ እንደነበረ ታውቃለህ? እስከዛ ድረስ ማለት ነው። ኢኮኖሚክ ሪሌሽናቸው የተለየ ነው። በረራ በየጊዜው አለ። ከኢራቅ አይሁዶችን በመውጣት ትልቅ ወደ እስራኤል በመውሰድ ትልቁ ሚና የተጫወተችው ማነች? ኢራን ነች። ስለዚህ በዚህ ደረጃ ሞሳድ ኢራንን የደህንነት ተቋም በማሰልጠን በማብቃት መሳሪያ ኦልሞስት በ500 ሚሊዮን 600 ሚሊዮን ዶላር ምናምን ነበሩ የሽያጭ የምታደርግላት በየጊዜው። እንደዚህ አይነት ወዳጅ ነበሩ። ያ የእስልምና ቤት እስኪመጣ ድረስ ማለት ነው። እስልምና ቤት ሲመጣ ኢቨን እሱም ከመጣ በኋላ ተቀጥሎ እስራኤል የምትባል አናቅም ካሉም በኋላ ምን እንዳደረጉታል? አቤቱ ልክ መጣ። እዛ የላኩት የእስራኤል አምባሳደር ነበረ እንትኖቹ ኢራኖቹ። በዛው የፍልስጤም አምባሳደሩን አሉት። ቀይር ሀገር እንደማለት ነው። በቃ ቶታሊ ማለት ለእስራኤል እውቅና መንፈግ ነው የሆነውና እሷ አረቦችን ዝቅ ለማድረግ ፈልጋ የአረቢዝምን ለመምጣት ላይ ያደረገችው ነው። ሌላ ፋክተሮች ቢኖሩትም ይሄ ነው ስቲሪዮ። አሁን ያለንበት ግን የፋርስ ኢራን እንደምናስባት አሁን በእስልምና ብቻ ሳይሆን የፋርስ ኢምፓየር ስልጣኔው በእስራኤል ታሪክ ውስጥ ለእስራኤል ትልቁን ነገር ካደረጉ አሁን እንግዲህ ቅድም ከተረኩ ጊዜ ጀምሮ ፐርሺያ ሲቪላይዜሽን ትልቁ ነው ያደረገ ነው። ቅድም ያልኩን ሄሮድስ አድሰው ምልህን እኮ የሰራላቸው ታላቁ ቂሮስ የሚባል ሰው ነው እንዲሰሩ የፈቀደላቸው። እና አሁን ያለው ኢንተረስት ከዚህ ከመሲሁ መምጣት ጋር ከግሬተር እስራኤል ጋር እንደዚህ የተያያዙ ጉዳዮች አሉ። ይሄ የእነሱ አንበሳና ይግል። በእኛ ግን በቤተክርስቲያኑ ፋርስ አንበሳ አይደለም፣ ድብ ነው ምልክት ሲምቦሉ። ዳንኤልን ይጠቅሱና ፋርስ ድብ ነው። ቢኮዝ ምክንያታቸው ምንድን ነው የሚሉት? የባቢሎን እና ሜደን ምናምን ሚክስድ ስልጣኔ ውጤት ነው። ድብ የሆኑ እንስሶች ድቅል ውጤት እንደሆነ ሁሉ ይላሉ። ይሄኛው የዛ ሲቪላይዜሽን ውጤት ነው። ለመሰለን ፐርሺያ እዚህ እስከ ግብጽ ድረስ፣ በሰሜን ደግሞ እስከ ራሽያ ደቡብ ራሽያ ድረስ፣ ወደዛ ወደ ምስራቅ ደግሞ ህንድ ድረስ የሰፋ እጅግ ሰፊ ግዛት የነበረው ነው። ስለዚህ ድብ የተባሉት ያሏቸው ምናልባት ደቡብ ራሽያ ድረስ የነበረ ኢምፓየር ስለነበራቸው የዛሬውን አፍጋኒስታን፣ ካዛክ ምናምን ህንድ ምዕራባዊ ታጅማል ድረስ ያለው በሙሉ በእነሱ ፐርሺያ ነው።